ሰላም ጤና ይስጥልን ውድ የእንማር ኢትዮጵያ ቤተሰቦች፣ ይህ የኦንላይን የትምህርት መስጫ ማዕከል ነው። የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እንዲሁም በዙም አፕ እያስተማርነ እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምሮታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። ሰላም ጤና ይስጥልኝ ውድ የእንማር ኢትዮጵያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ውስብስብ ፊደላት የሚባሉትንና እንዴት እንደመጡ አሳያችኋለሁ። በጽሞና ተከታተሉኝ። ቪዲዮውን ከወደዳችሁትና ሌሎችንም ሰዎች ያስተምራል ብላችሁ ካሰባችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን። እንግዲህ የመጀመሪያዋ ውስብስብ ፊደል ብለን የምንጠራት ይቺ ፊደል ናት። ሏ ተብላ ትጠራለች። ይቺ ሏ የምትባል ፊደል እንዴት እንደመጣች፣ ምሳሌ በዚች ፊደልስ የሚመሰረት ቃል አለ ወይ የሚለውን ነገር አሳያችኋለሁ። በጽሞና ተከታተሉ። በእርግጥ አንዳንድ ፊደሎች ወይም ደግሞ የተወሰኑ ፊደላቶች የራሳቸው የሆነ ውስብስብ ፊደል የላቸውም። እንዴት ይጠቀማሉ? ተውሰው ከሞክሼ ፊደላቸው ተውሰው የሚጠቀሙ አሉ። ሞክሼ ማለት በስም አንድ ሆነው በቅርጽ ደረጃ ግን የሚለያዩ ማለት። ለምሳሌ እነዚህ ሀ ብለን የምንጠራት ከማን ጋር ሞክሼ ናት? ከዚችኛዋ ሐሞረ ውሃ ጋር፣ እንዲሁም ደግሞ ኃይለ ሥላሴ ውሃ ጋር፣ እነዚህ የስም ሞክሼ ይባላሉ። ስለዚህ እነዚህ ሀሌታዋና ሐሞረ ውሃ የራሳቸው የሆነ ውስብስብ ፊደል የላቸውም። ይችኛዋ ብዙሃኗ ሀ ብለን የምንጠራት ይችኛች ፊደል ግን የራሷ ውስብስብ ፊደል ስላላት ከዚህ ተውሰው የሚጠቀሙም አሉ። እንግዲህ ይቺ ፊደል ሏ ብለን የምንጠራት ፊደል ናት። ሏ ብለን እንጠራታለን ማለት ነው። ይቺ ሏን የሰጠን ማን ከማን ተጣምሮ ነው የሚለውን ነገር ላሳያችሁ እንዴት እንደመጣ ማለት ነው። ይቺ ሏ ማለት ከእንዴት መጣች መሰላችሁ? ሉ ሲደመር ዋ፣ ሉ ሲደመር ዋ ይችን ፊደል ይሰጠናል። ሏ የሚባል ፊደልን ይሰጠናል ማለት ነው። ተመልከቱ። ሉዋ ብለን በምንጠራ ጊዜ የትኛውን ነው እየጠራን ያለ? ይችን ነው። ሉዋ ብለን ይሄ ስታነቡት ሉዋ ይላል አይደል እንዴ? ይሄ ሉዋ ማለት ግን ይሄኛውን ፊደል ነው እየሰጠን ያለ ማለት ነው። በደንብ አድርጋችሁ አስተውላችሁ ማየት አለበት። እነዚህ እንዴት እንደመጡ ካወቃችኋቸው ሌሎች ውስብስብ ፊደላቶችም ቀላል ናቸው። ስለዚህ እንዲህ ያድርጋችሁ። ሉ የለዘር ነው። ዋ ግን የወቤት አራተኛ ፊደል ነው። ሁለታቸው ተጣምረው ሉና ዋ በጋራ ተጣምረው ማንን ሰጡን? ሏ የሚል ውስብስብ ፊደል ይፈጥራሉ ማለት ነው። ስለዚህ እንደዚህ ነው የመጡ። እስኪ ቃላት አለው ወይ? እንደው ብዙዎቻችሁ እንደማይጠቅሙ ታዩዋቸዋላችሁ። እንደማይጠቅሙ አይታችኋቸው በእነዚህ ጊዜያችን አናጥፋን ብላችሁ የምትሄዷላችሁ እና እስኪ በእነዚህ ቃላት ላይ የሚመሰረት ቃል አለ ወይ የሚለውን እኔ ለምሳሌ በሏ ቃላት መሰረት እንችላለን። ምሳሌ ፊደሏ ያት እዚህ ጋር ሏ ናት ያለችው። ስለዚህ ይችን እነዚህ ጋር ውስብስብ ፊደል ካልተማርነ ይህንን ፊደሏ ብለን ማንበብ እንዴት እንችላለን? ስለዚህ አደራ ብዬ የምነግራችሁ ከዚህ ጋር እነዚህ ውስብስብ ፊደሎችን በደንብ ተማሩ፣ በደንብ ወቋቸው። ካላወቃችኋቸው ቃላት ላይ በገብተን ወይም ደግሞ ምንባብ ላይ ገብተን ስናነብ በጣም እንቸገራለን ማለት ነው። በጣም እንቸገራለን። ስለዚህ ማንኛውም ፊደል ስትቆጥሩ ውስብስብ ፊደል አለው የለውም? ካለው አብራችሁ አንብባችሁ አጥንታችሁ መሄድ፣ ከሌለው ደግሞ እንዳለ ያለውን 7ቱን ዘሮች በደንብ አድርጎ ይዞ መሄድ ተገቢ ነው ማለት ነው። እሺ፣ ከዚህ ቀጥለን የምናገኛት ውስብስብ ፊደል ማን መሰለቻችሁ?
ይቺ ሟ ብላ የምንጠራት ናት። ይቺ ሟ ተብላ የምትጠራው ፊደል ነች። ይቺም ልክ እንደ ሏ ሁሉ የመጣችው ከራሷ ፊደል ከዚች ከሙ ሙ ሲደመር ዋ ሆናል። ሙ ሲደመር ዋ እኩል ይሆናል የሚሰጠን ምን አይነት ውጤት ይሰጠናል? ይሄ ስንደምረው ሟ የሚሰጠን ሙዋ የሚል ድምፅ ይሰጣል። ይህ ሙዋ የሚል ድምፅ ከማን ጋር እኩል ነው? እዚህ ጋር እኩል ነው። ሟ የሚል ድምፅ ይሰጣል። ሟ የሚል ድምፅ ይሰጣል ማለት ነው። ስለዚህ እያንዳንዳቸው ፊደሎችን በጽሞና ማየት ተገቢ ነው ማለት ነው። በጽሞና ማየት ተገቢ ነው። እስኪ በዚህ ፊደልስ ምሳሌ ቃላት ይመሰረታል አይመሰረትም ብለን እስኪ እንመልከት። ለምሳሌ ላሟ፣ ሟሟ ልክ እንደዚህ በጣም ብዙ ፊደሎችን ብዙ ቃላቶችን በእነዚህ ፊደሎች መመስረት ይቻላል። ስለዚህ በጣም አስፈላጊ ስለሆነ ማወቅ አለባችሁ። እሺ ከዚህ ቀጥልን የምናገኛት የአማርኛ ውስብስብ ፊደላችን ሯ ትባላለች። ሯ ማለት ይቺ ነች። ይቺም እንደ ሟና እንደ ሏ ሁሉ የምትመጣው እንዴት ሆና ነው መሰላችሁ? ሩ ሲደመር ዋ፣ ሩ ሲደመር ዋ ማንን ይሰጣችኋል? ሩዋ የሚል ድምፅ ይሰጣል ማለት ነው። ስለዚህ እነዚህ ፊደሎችን በደንብ እያደረግን ማየት ያስፈልጋል ማለት ነው። እነዚህ ፊደሎችን በደንብ እያደረግን መመልከት ያስፈልጋል። ለምሳሌ በዚህ ቃላት መመስረት እንችላለን ወይ? ቃላት መስረታ እንችላለን ወይ? እስኪ ተመልከቱ። ማናልኩኝ? በሯ፣ በሯ። እግሯ። አያችሁት? ስለዚህ እንደዚህ እያደረግን ቃላቶችን ስለምንመሰርትባቸው በጽሁፍ ውስጥም ተጽፈው ስለምናገኛቸው እነዚህን ውስብስብ ፊደላት ትኩረት ሰጥተን ልናውቃቸው ይገባል። እነዚህ ፊደሎችን በደንብ ማወቅ ተገቢ ነው። እሺ ከዚህ በመቀጠል የምናገኛት የሰዓቱ ሰ። እንግዲህ ንጉሱ ሰ የለውም። የሰዓቱ ሰን ተውሶ ነው የሚጠቀመው። ከሰዓቱ ሰ ላይ ነው የሰዓቱ ሰን ወስደን ነው የምንጠቀም እንጂ የንጉሱ ሰ የንጉሱ ሰ የዚህ ውስብስብ ፊደል የለውም። ግን የምንጠቀመው የቱን ነው? የሰዓቱ ሰ ነው። ስለዚህ አሁን የማሳያችሁ የሰዓቱ ሰ ውስብስብ ፊደል ነው ማለት ነው። ይቺ ናት። ይቺ ፊደል ሷ ትባላለች። ሷ ትባላለች። ይቺም እንግዲህ እንደ ሌሎቹ ፊደሎች ሁሉ የመጣችው እንደዚሁ ናት። ሱ ሲደመር ዋ፣ ሱ ሲደመር ዋ ምን ይሰጠናል መሰላችሁ? ሷ የሚል ድምፅ ይሰጠናል። ሷ የሚል ድምፅ ማለት ነው። ስለዚህ ይሄ ሷ የሚል ድምፅ ይቺ ጋር እኮ ነው። ሷ ማለት ይሄ ነው። ይሄ እነዚህ ሁለታቸው አንድ አይነት ድምፅ ነው ያላቸው። ደጋግማችሁ በምትጠሩበት ጊዜ ትክክለኛዋን ይችን ታገኙታላችሁ። ትክክለኛውን ይሄን ማግኘት ትችላላችሁ። ይሄኛውን ድምፅ ይዛችሁ ይሄ ሷ የሚለውን ይዛችሁ ሷ ሷ ሷ ብላችሁ ጥሩት። ሷ ሷ ስትሉት ሷ የሚለውን ይችን ድምፅ ይሰጣችኋል ማለት ነው። ስለዚህ እያንዳንዱ እነዚህ ነገሮች በጣም አስፈላጊ ስለሆኑ ማወቅ መቻል አለባችሁ። እስኪ ይችስ እንደ ሌሎቹ እንደ ሏ፣ እንደ ሟ፣ እንደ ሯ ሁሉ በዚችስ በሷስ ቃላት መመስረት ይቻል ይሆን? እስኪ እኔ ምሳሌ ላሳያችሁ። ተመልከቱ። ቀሚሷ አልኳ። ቀሚሷ፣ እሷ። አያችሁት? ስለዚህ እንደዚህ የሆነ ቃላትን የሚመሰርቱ ፊደሎች ናቸው ማለት።
እሷ ስንል፣ ቀሚሷ ስንል፣ ሌሎችም ቃላቶች አሉ። ብዙዎችን መጨማመር ይቻላል። ነገር ግን እነዚህ በቃሉ ብዬ ነው። ስለዚህ እያንዳንዳቸው እንደዚህ ያደረጋችሁ ቃላትን ስለምንመሰርቱባቸው እነዚህ ፊደሎች በቸልታ ጥላችሁ ማለፍ የለባችሁም። ከዚህ ቀጥለን የምናገኛት ፊደላችን ይቺ ናት። ይቺ ደግሞ ሿ ትባላለች። ሿ ትባላለች። ልክ እንደ ሌሎቹ ሁሉ ይችም እንዴት መጣች፣ እንዴት ሿ የምትባል ፊደል ከየት መጣች ብላችሁ ከጠየቃችሁኝ ልክ ሌሎቹ ልክ እንደዚህ የመጣችሁ በቃ ሌላ ታምር የላት። ሹ ሲደመር ዋ፣ ሹ ሲደመር ዋ ማን ይሰጠናል? ሹዋ፣ ሹዋ። አሁንም ይህን ድምፅ ያዙና በደንብ ጥሩት። በደጋግማሽ ስትጠሩት ይሰጣችኋል። ይሄን ድምፅ ስትጠሩት በተደጋጋሚ ስትጠሩት ሹዋ የሚል ድምፅ ይሰጣል። ስለዚህ ይችን ድምፅ ሹዋ ብሎ ይፈጥርላችኋል ማለት ነው። ስለዚህ እያንዳንዳቸው እነዚህ ነገሮች በጽሞና ማየት አለባቸው። በዚች ሹዋ በምትባል ውስብስብ ፊደል ቃላት መመስረት ይቻላል ወይ? እንችላለን ወይ? አዎ ይቻላል። ለምሳሌ ሻሿ። ስለዚህ ሻሿ ብለን ለመጣፍ ካገለገለ አስፈላጊ ፊደል ነው ማለት ነው። ስለዚህ ይህንም በደንብ ማየት አለባችሁ። ከዚህ ቀጥለን የምናገኘው ውስብስብ ፊደል ይሄ ነው። ይሄ ደግሞ ቋ ይባላል። ከቀ ቤት የምናገኘው ውስብስብ ፊደል ተብሎ የሚጠራው ፊደል ይሄ ነው፣ ቋ ይባላል። ይሄም እንደ ሌሎቹ ሁሉ እንደ ጓደኞቹ ሁሉ የሚመጣው ቁ ሲደመር ነገሩኝ እስኪ ዋ ሆኖ ነው። ቁ ሲደመር ዋ ሆኖ ይመጣል። ምን አይነት ድምፅ ይሰጠናል? ይሄን ድምፅ ይሰጠናል። ስለዚህ እንደዚህ የሆነ ይመጣል ማለት ነው። ቋ ማለት ቁ ሲደመር ዋ በጋራ ምን ድምፅ ይሰጣሉ? ቁና ዋ በጋራ ሲሆኑ ቋ የላሽ ስትጠሩት ማን ይመጣላችኋል? ይሄን ድምፅ ይሰጣችኋል። ይሄን ድምፅ ይሰጣችኋል። ቋ ብላችሁ ስትጠሩ ይሄ ድምፅ መጥቶ ቁጭ ይላችኋል ማለት ነው። ስለዚህ ቁዋ ስንል ይሄ ሁለቱ ፊደል በጋራ የምታዩት ባሳያችሁ ይሄ ፊደል ይሄን ድምፅ ወክሎ ይሰጠናል ማለት ነው። እስኪ በዚህ ቃላት መመስረት እንችላለን ወይ? ቃላት ውስጥ አለ ወይ ካለ አዎ አለ። እንመልከት። ቋንቋ አልኩ። ለምሳሌ ቋንቋ አልኩኝ። ቋንቋ በቃ ሌሎችም አሉ። ሌሎችም ቃላቶች በጣም ብዙ ቃላቶች አሉ። ቋጥኝ ልክ እንደዚህ የሆነ እያልን በደንብ አድርገን ማወቅ መቻል አለብን ማለት ነው። ከዚህ ቀጥለን የምናገኘው የአማርኛ ውስብስብ ፊደላችን የሚሆነው ቧ የምንለው ነው። ይሄ ቧ እንዴት መጣ? እንዴት ነው አመጣጡ ካላችሁኝ ልክ እንደ ሌሎቹ ማሳያቸው አንድ አይነት ነው። ቡ ሲደመር ዋ፣ ቡ ሲደመር ዋ፣ ቧ የሚል ድምፅ ይሰጣል። አሁን ይሄንን ድምፅ እስኪ ጥሩት፣ ደጋግማችሁ ቢያንስ 3-4 ጥሩት። ቡዋ ስትሉት ማን ይሰጣል? ቧ የሚል ድምፅ ይሰጣችኋል። ቧ የሚለውን ድምፅ ታገኙታላችሁ ማለት ነው። ስለዚህ እንዲህ እያደረጋችሁ በደንብ አድርጋችሁ መለማመድ መቻል አለባችሁ። ብዙ ተማሪዎች እነዚህ ፊደሎችን አቅልሎ ያዩዋቸዋል፣ እንደ ዋዛ ታዩዋቸዋላችሁ። ይሄ መሆን የለበትም። አቅልላችሁ ማየት የለባችሁ። እንደ ሌሎቹ እንደ ማንኛውም ፊደል አንድ የፊደል አካል ነው ብላችሁ አይታችሁ ማንበብ መቻል አለባችሁ። ቅርጻቸውን ማወቅ መቻል አለባችሁ። አንድ የሆነ ቦታ ላይ ገብቶ ቃላት መስሎ ስናገኘው ምንባባችን እንዳያስቆመን ወይም እንዳይገታን ማወቅ መቻል አለባችሁ። ለምሳሌ አሁን በዚህ ቧ በተሰኘ ፊደል ቃላት መመስረት እንችላለን። ምን ብለን ተመልከቱ። ቧንቧ ብዬ ቃላትን መመስረት እችላለሁ። ስለዚህ እንዲህ እያደረጋችሁ በደንብ ሁሉንም ፊደሎችን በደንብ ማወቅ መቻል አለባችሁ እንጂ በቸልታ እንደው ዝም ብሎ መተው አግባብነት የለውም ለማለት ወዳለሁኝ።
የዛሬ የክፍል 1 የአማርኛ ውስብስብ ፊደል ጥናታችንን በዚህ እንቋጭና በቀጣይ በክፍል 2 እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ።